በፍቅር የተሞላና አላህን በሚፈራ ቤት ውስጥ ከመግሪብ በፊት ነው። ቤታቸው ረጋ ያለ ነበር። የሳሙሳው ሽታ ኩሽናውን ሞልቶ ለግቢው ተርፏል። የቁርአኑ ድምፅ ከወደ ሳሎን በረጅሙ እንደ ንፋስ እየተስረቀረቀ ይወጣል። ባል ነበር። ቁርአኑን በእጁ ይዞ ይቀራል። ነገር ግን አይኑ ከአያ ወደ አያ ሲሸጋገር ወደ ኩሽናው ይመላለስ ነበር። ልዕልት ለሆነችው ሚስቱ የኔ ሚስት ምን ልርዳሽ? ወይስ እዚሁ ተቀምጬ እንደምታይኝ ትዝብቴን ልቀጥል አላት። እሷም ከኩሽና ሆና ቅራ እባክህ፣ እኔ እያየሁ እኮ ነው። ትኩረትህ ከቁርአኑ የበለጠ ምግቡ ላይ ሆኗል አለችና አብሪ ፈገግታዋን አጀበችው። ስትስቅ ቀልብን ትሰርቃለች። የጥርሶቿ ንጣት፣ የጉንጮቿ መሰርጎድ፣ የግንባሯ ሰንበሮች የማትጠገብ እንስት ያደርገውታል። ድካምን፣ ረሃብን፣ ችግርን ሁላ ያስረሳሉ። ሳቂታና ተጫዋች ናት። እሱም ሳቀና ወላሂ ምግቡን ሳይሆን የምግብ አዘጋጇን ነው እየተመለከትኩኝ የነበርኩት አለ። ትንሽ ዝም አለችና ከዛም በሳህን የሚበላ ነገር ይዛ እንካ ይህን ከአዛን በፊት ብለው ስትለው እሱም በተወዛገበ ስሜት ሆኖ ግን እኮ ጾም ነው አይቻልም እኮ አይደል አላት። እሷም ስቀልድህ ነው እባክህ ሶብር አድርግ፣ ትንሽ ደቂቃዎች ብቻ ነው የሚቀሩ አለች። ባልም ሳቀና ከእንዲህ አይነት አዝግ ሚስት ጋር መጾም ምንኛ ያስደስታል አለ። የኢፍጣር ማዕድ ላይ ተቀምጠው ዱዓ ወደ ፍቅር ሲቀየር ባልና ሚስት ጎን ለጎን ማዕዱ ፊት ተቀምጠው ባል እጆቹን አነሳና አላህ ሆይ ለአንተ ጾምኩኝ፣ በሰጠኸኝም ርዝቅ አፈጥራለሁኝ አለ። ከዚያም በዝግታ ወደ ሚስቱ ጆሮ ዘንበል አለና በሹክሹክታ ድምፅ ጨረቃዬ ዱዓ ማድረግ አትርሺ፣ የጾመ ሰው የማትመለስ ዱዓ አለችለት፣ አንቺም ዱዓ አድርጊ አላት። እሷም ሳቀችና ድምጿን ቀነስ አድርጋ በረመዳን በጣም ደግ እንድትሆን ከረመዳን ውጭ ደግሞ ቅናትህ እንዲቀንስ አላህን ለምኜዋለሁ አለች። ፈገግታውን አስቀጠለና ቅናት ሱና ነው ሴትዮ፣ ደግሞ አንቺን በመሰለች ልዕልት አይደለም ቅናት ጦርስ ባዘምት ቢያንስ እንጂ አይበዛብሽም እኮ አላት። የዚህን ጊዜ ደስ አላትና ወደ እሱ ዘንበል በማለት ክንዱን ተደግፋ በህፃን ልጅ ኩርፊያ ውስጥ ሆና ለስለስ ባለ ድምፅ ሲበዛ ግን ወስዋስ ይሆናል እኮ አይደል አለች። የተወሰነ ዝም አለና ጭንቅላቱን ወደ እሷ ጎን በማዘንበል የእሷ ጭንቅላት ላይ አድርጎ ነገሩ እውነት ብለሻል፣ ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ቀናተኛ ነበሩ፣ ነገር ግን ከማንም በላይ አዛኝና ፍትሃዊም ነበሩ አለ። ንቃ። ትዳር ላይ ትልቁ ነገር መተማመንና የውስጥ ንጽህና መኖር ነው። ሚስት እንደፈለገች ስትሆን ድንዙዝሞ እያዩ ድንዙዝሞ፣ ሚስት እንደፈለገች ስትሆን እየተመለከቱ ድንዙዝ መሆንና አለመቅናት፣ አለመቆጣት፣ ይህ የሙስሊም ባህሪ አይደለም። ቅናተኛ ያልሆነ ወይም ድንዙዝ የሆነ ወንድ ጀነትም አይገባም። ምስጉን የሆነው ቅናቻ ያቺ ክብርን የምትጠብቀዋ ናት። በተቃራኒው ክትትል ማብዛትና ከፍ ሲል ደግሞ ስልክን ሁላ ሳይቀር እየፈተሹ መከታተል እንዲሁም የማይለቅ ጥርጣሬ በሽታ ሲሆን በጣም ውግዝ የሆነ ተግባርም ነው። ራስን ለሸይጣን መጫወቻነትም አሳልፎ መስጠት ጭምር ነው። ከተራዊ በኋላ ንጹህ የፍቅር ቆይታ أفمن حق عليه كلمة العذاب أفأنت تنقذ من في النار ከተራዊ ሶላት ተመልሰው መጡ። አየሩ ትንሽ ቀዝቀዝ ያለ ነበር። ሰማዩ ጥርት ብሏል። ጨረቃዋ ሙልት ብላ ወጥታ ሌሊቱን ብርሃን አልብሳ አስውበዋለች። ቤቱ ፍጹም በሆነ ጸጥታና እርጋታ ውስጥ ነው። ዝምታውን የሚሰብረው በስሱ የሚሰማው የቬንቲሌተሩ እንቅስቃሴ ብቻ ነበር። ሚስት አልጋዋ ላይ ቁጭ ብላ ላይዋ ላይ ያጠለቀቻትን ትንሽ ሂጃብ በቀስታ እያወለቀች ሳለች ባል በጥልቀት ተመስጦ ይመለከታት ጀመር። ፈገግ አለችና ምን ነው እንዲህ የምታየኝ አለች። በእርጋታ ውስጥ ሆኖ ከተራዊ መልስ በጣም ውብ ሆንሽብኝ እሳ፣ እንኳንም የሌላ ሰው ሆነሽ ፊትና ውስጥ ያልከተትሽኝ አለ። ሳቀችና ስለደከመኝ ይሆናላ አለችው። አይ አይመስለኝም፣ ፊትሽ ላይ የስጁድ ኑር ስለሚታይ ይሆናል አላት። ትንሽ ዝም አለችና ወደ እሱ በቀስታ እየቀረበች ለስለስ ባለ ድምፅ ሆና ታውቃለህ፣ በረመዳን ላንተ ያለኝ ፍቅር ይበልጥ ይጨምራል አለችው። እሱም ቀጠለና ቅንድቡን ከፍ እያደረገ በረመዳን ብቻ አላት። እሷም
አይ ነገር ግን በረመዳን ፍቅራችን ልክ እንደ ዒባዳ ይሰማኛል አለች። ወደ እሷ ሙሉ በሙሉ በመዞር በጣም ቀረባትና ተቀመጠ። ከዚያም እጇን በቀስታ መያዝ ጀመረ። መመሰጡን የተረዳችው ተጫዋቿ ሚስቱ በተዋበ ፈገግታ ሆና ያ ሸይኽ ይረጋጉ፣ በዒባዳ ወር ላይ ነን አለች። እና በባልና ሚስት መሃል የሚሰራ ፍቅር ኢባዳ አይደለም ያለች ማን ነው አለና ተሳሳቁ። ከአካል ቅርበት በፊት ለስላሳ ወሬዎች። አይን አይኗን እየተመለከታት እንዲህ አላት፣ አንዳንድ ጊዜ ሐቅሽን አሳጥሬ እንዳይሆን እሰጋለሁ። ወዲያው አስከትላ እኔ ነኝ እንጂ ሐቅህን አጓድዬ ከሆነ ብዬ መጨነቅ ያለብኝ። ምን አቀረብኝ? ምንስ ጎደለብኝ? በጣም የሚያስደስትሽ ነገር ምንድን ነው ሲል ጠየቃት። እሷም ትንሽ ብቻ አሰብ አደረገችና ሶላት እንድሰግድ በትዕዛዝ ሳይሆን በእዝነት ታስታውሰኛለህ። ስትቀልደኝ፣ ስታጫውተኝ፣ ሁሌ ቁም ነገር ብቻ እያወራህ ቤቱን እንዲገድለው አታድርግም። ከዚህ የበለጠ ምን እፈልጋለሁ አለች። ፈገግ አለና እንደዚያ ከሆነማ ሁልጊዜ በረመዳን ሌሊቶች ፍቅሬን ላድስልሽ ቃል እገባልሻለሁ አለ። እንዴት ስትል ጠየቀች። በመልካም ንግግር፣ እዝነት በተሞላሽ ዳበሳና ሱጁድ ላይ በሚደረግ ዱዓ በማለት መለሰ። ከግለት በፊት ቀለል ያሉ ቀልዶች። ሚስት በድንገት ጥያቄ አለኝ ያ ሸይኽ አለች። ቀጥይ ደረሳዬ አላት። አሁን በስምህ ውዱ ያስፈልገናል እንዴ አለችው። እሱም ቀጥ በዑለማዎች መሃል ኺላፍ አለበት አለ ፈገግ እያለ። እሷም በኺላፍ ስም አትሸሽ፣ አንዱን ንገረኝ አለች። ያው በስሜት ካልሆነ ውዱ አያጠፋም፣ በስሜት ከሆነ ግን ዑለማዎች ተኻልፈውበታል አለ። ነገር ግን ጥንቃቄ ማድረጉ ሳይበጅ አይቀርም አላት። አስከተለና ልብን በሚሰርቅ አስተያየት እየተመለከተችው እንደዛ ከሆነ እንጠነቀቃለና ግን አሁን አይደለም አለች። ቀረብ ባለና በጆሮዋ በሹክሹክታ እንዲሁ እየተሳሳቅን ብቻ በባዶ ፈጅር እንዳይደርስብን የምፈራው አላት። እሷም በሚያምር የሴትነት እፍረት ውስጥ ሆና ፊቷን በእጇ ሸፍና ሳቀች። ከዚያም እጇን ያዝ አደረገና አላህን የማያስቆጣ ፍቅር ነው የምፈልገው፣ አጅር የሚያሰጠንን ግለት ሙቀት አለ። በሐላል እስከሆነ ድረስ አለች እሷም ሁሉም ነገር ያምራል። ከዛም ባልየው ከምንም ነገር በፊት ቢስሚላህ አላሁመ ጀንብና ሸይጣን ወጀንብ ሸይጣን ማ ረዘቅተና በማለት ከግንኙነት በፊት የሚደረገውን ዱዓ አደረገና ወደ ቀጣዩ ስራ ተሸጋገረ። አሁን ምላስ ቦታዋን ለተግባር ለቀቀች። ድምፅ የለም፣ ግለትና ቅርበት ብቻ። በጣም ደስ የሚል ጊዜ አሳለፉ። ግንኙነት በረመዳን በማታው ክፍለ ጊዜ ሐላል ነው ጎህ እስካልፈነጠቀ ድረስ። ከእርካታ መልስ ወዲያው አልተኙም ነበር። እንዲሁም እሱም ጀርባውን ሰጥቷት አልተኛም ነበር። በጣም ነቄ ባል ነው። ከእቅፍ ውስጥ አድርጓት ያወራት ጀመረ። ጊዜ ተመልሶ ምረጥ ብባል 1000 ጊዜ አንቺን እመርጥ ነበር ሲል ፍቅሩን ገለጸላት። ሰነፍ ወንድ አልነበረም። ስሜቱን ከጨረሰ በኋላ ጀርባውን ሰጥቷት አልተኛም ነበረ። አስተዋይ ነው። እሷም ቀጠለችና ዱንያን ሁሉ አምጥተው ከአንተ ጋር ቢያስመርጡን አንተን ለመምረጥ ዳግም እንኳን አላስብበትም ነበር በማለት ፍቅሯን ገለጸች። ከዚያም መብራቱ ጠፋ። ቤቱ ግን በፍቅራቸው ብርሃን ይበራ ነበር። ምክንያቱም ፍቅር ከተቅዋ ጋር ከተቀናጀ ዒባዳ ይሆናልና። መልእክት አለን ለሴቶች። እህቴ የትዳር አጋርሽን ስትመርጪ የሚያስቅሽን ብቻ መሆን የለበትም። በአላህ ትውስታ ላይ የሚያነሳሳሽን፣ ስትቆጪ ከሸይጣን በአላህ ተጠበቂ፣ እስትግፋር አድርጊ የሚልሽን፣ ስታዝኝ ስትከፊ ደግሞ ተነሽ 2 ረካ እንስገድ በማለት በሰላት እየታገዘ ሐዘንሽን የሚያቀልልሽን ምርጫሽን አድርጊ። ተቀዳሚ ምርጫ። በስተመጨረሻም አሁን ደግሞ ሜዳውን ለእናንተ ለቃለሁ። ፍቅር በረመዳን የሚጨምር ይመስላችኋል? ሳታውቀው የነበረ የረመዳን ህግስ የቱ ነበር? ጻፍ ኮመንትህን። ምናልባት ሳታስበው ብዙ ቤቶችን ልታቀና ትችላለህና። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።